በኤፉዬ ጉዳይ ራሱን መቆጣጠር አቃተው፣ አልቻለም። ገንዬ ያፌትን ከኤፉዬ ጋር አብራ ለመሆን ጠየቀችው። ያፌት በዶክተሩ ምክንያት ከሀገር መውጣት እንዳለበት ለሲስ ነገረው። ወይዘሮ ትዝታ ቆይ ልጄ ምንድን ነው የሆንሽው በማለት ጠየቀቻት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ትገቡ ዘንድ በአክብሮት ጋብዛለሁ። ነባር ቤተሰቦቼ ደግሞ ላይክ ሸር እያደረጋችሁ እንድታበረታቱኝ ሁላችሁንም በአክብሮት እጠይቃለሁ ማለት ነው። እንግዲህ ዛሬ ላይ እንግዲህ የሆነ ልጅ ሴቶችን የታገሰባትን ነው ባለ ማስመለጥ ሲል ያገኛት ነበርና ያፊት እንግዲህ በማሰቃየትና ከናታን በፊት ያው ደውሎ ሲገለው ነው ያረቀው ማለት ነው። ዛሬ ላይ እንዳልቻለ ይነግረዋል ማለት ነው። ማለት ምን ማለት ነው? ምግብ አልሰጣችሁትም እንዴ ወይስ ደግሞ ድብደባ በዛችሁበት ሲለው ይመስለኛል ይለዋል ማለት ነው። ይመስለኛል ማለት አንተ የት ነህ ሲለው ሴቶች አስቸገሩ ተብዬ እዛ ነኝ ይለዋል ማለት ነው። ታሪኩ እዛ ሄጃለሁ ይለዋል ማለት ነው። የልጁስ ነገር እንዴት ይሆን ሲለው እንግዲህ ስለ ልጁም ነገር እሱ ለራሱ ሂዶ እንደሚጠይቅ ይነግረዋል ማለት ነው። ከዛም እንግዲህ ኤፉዬን ሰክሮ ስለነበር እየተንተባተበ እንግዲህ ውስጤ አንጀቴ እርር ብሎ ፍም መስሎ ተቀጣጥሎ እያለ እንግዲህ ቀን ቀንን ወለደ። ቀን ሲጨልም ጥርሴ ቢስቅም ልቤ አይስቅልሽም፣ ለምን ከኔ እሱን አስበለጥሽ እያለ እንግዲህ እሱን ከናቱ ጋር እያወዳደረ በሚገርም ሁኔታ ወደ ልጁ ጋር ይሄዳል ማለት ነው። ከልጁ ጋር እንደሄደ እንግዲህ ጎንበስ ብሎ ይነካከዋል ማለት ነው። ትንፋሹንም ሲያዳምጠው እንደሌለ ይረዳል ማለት ነው። ቆይ ለምን እንዲህ ሊሆን ቻለ? ድብደባ አብዝታችሁበት ነው አይደል? በቃ የሆነ ነገርማ አርጋችሁት ነው እንደዚህ ጸጥ ብሎ የቀረው ምናምን ይለዋል ማለት ነው። ያው እንግዲህ እነዛን ሴቶች ሊያስመልጥ የሞከረ ሰው እንደዚህ በቀላል ነገር መሄድ የለበትም ነበር። እኔ ከሱ ብዙ የምፈልጋቸው ዶክሜንቶች ነበረኝ፣ ለምን እንደዚህ አረጋችሁት እያለ እንግዲህ ሲለው ሲስ የሚባለው ልጅ እንግዲህ ታዲያ ምን እናደርገው ሲለው ኋላስ በምሽት እናጸዳዋለን ይለዋል ማለት ነው። ከዛም እንግዲህ በመቀጠል የዶክተሩ ሞት አነጋጋሪ ስለሆነ ሚስቱም ደግሞ እኔን ስለጠረጠረችኝ ከሀገር ወጣ ማለት አለብኝ ብሎ ይነግረዋል ማለት ነው ሲሲ የሚባለውን። ከዛ እሱም ሲሲ የሚባለው እንዴ አለቃ ምናምን ሲለው አይ በስራም ጉዳይ በምንም ይልና እንትን ይለዋል። እና እዚህ ያለውን ስራ ደግሞ አንተና ታሪኩ ታስኬዱታላችሁ ምንም ነገር ሳታበላሹ ይለዋል ማለት ነው። እውነት ነው ታሪኩ ሁሉንም ነገር ይሰራዋል ይለዋል። አይ ታሪኩ ብቻውን አይችልም አንተም አብረህ መሆን አለብህ ይለዋል። ከዚያም እንግዲህ ናቱዬ የኤፉዬ ጉዳይ ስላሳሰበው ያው ቤዝ ሉሊትና ጽዬ ሊጠይቋት ስለሄዱ እሱም ደግሞ ደብዳቤ ጽፎ ስለሰጣት ያንን ለመስማት በጉጉት ከሳላ ኩርትም ብሎ ብቻውን እያሰበ ይገኛል ማለት ነው። ከዛም እንደዛ ሆኖ ባለበት ሉሊት እንግዲህ ወረቀቱን እንደሰጠቻት ወረቀቱን ሲገቡ እንግዲህ ተናለች ምን ልትል ትችላለች? ይወድቃሉ አለች ትለዋለች ማለት ነው። ከዛም በኋላ ሉሊት እኮ ደህንነቷን ትለኛለች፣ ነገር ባታበዛ ማለት ነው ትችላለች። እና እንግዲህ ቁጭሉና አንገቷን ማንቀሳቀስና ቤት እንግዲህ እንደዛ ሲላይ ስለሆነ ትለዋለች። እና ያ ሸይጣንና ብድግ ብላ ትታቸው ትሄዳለች ይላታል ማለት ነው። ያው ናታን እንግዲህ ያው አንገቷ ላይ ነው የተጎዳችው ስትለው እንዴት ናት እና ሰጠሻት እሱ ነው እንደ መኪና ሲነዳ እያለ ይላታል ማለት ነው። ያንንም ትነግረዋለች ይጠይቃታል ማለት ነው። ሲነዳ ስለነበር ቤት አለ እንደሆነ ምናምን በማለት እንግዲህ አከታትሎ ነገሮችን ሲጠይቃት እንዴ ናቱ ቀስ ብለህ ጠይቀኝ እንጂ አንዳንዱ ጠይቀኝ መቆጣጠር እንዲመልስለት ትለዋለች ማለት ነው። ከዛም እንግዲህ ትውት አድርጓት እየሮጠ ይሄዳል። እጅ ገላለሁ በማለት ማለት ነው። ገንዬም እንግዲህ
በመቀጠል ገንዬ ደግሞ ኤፉዬ ቤቶች ጣውላ እየወላወለች እያለ አንድ ሀሳብ ይመጣላታል ማለት ነው። እሱም ምንድነው ከእሷ ጋር ሁና እስከምትንቀሳቀስ ድረስ ማገልገል እንደምትፈልግ እሷን መካደም እንደምትፈልግ ትነግራታለች። እና ያፌት እሺ ይለኝ ሆን ወይ ስትላት እንግዲህ ምን አውቃለሁ እንግዲህ ትላታለች ማለት ነው። በቃ ሲመጣ ጠይቀዋለሁ ስትላት እስከሚመጣማ ከቆየሽ ሊመስል ይችላል ትላታለች ማለት ነው። ከዛም እንግዲህ አይ እንደዛማ ከሆነ ቆይ አሁን ደውዬ ልንገረው ትላታለች ማለት ነው። ይመሻል እስከሚመጣ አንቺም ደግሞ ስትመለሽ ወደ ቤት ይመሽብሻል ስትላት ይደውላሉ ማለት ነው። በኤፉዬ ስልክ እንግዲህ ያፌት ስልኩን ያነሳል። ሄሎ የኔ ንግስት ይላታል ማለት ነው። ሄሎ አቶ ያፌት ትላለች ገንዬ ማለት ነው። አቤት ወይዘሮ ገነት ትለዋለች። እንደው ታላስቸገርኩት ፈልጌህ ነበር ትለዋለች ማለት ነው። ሉሊት ማነች ገንዬም ማለት ነው። ለምን ፈለግሽኝ? ለምንድን ነው የፈለግሽኝ? በአካል ይሻላል ትለዋለች ማለት ነው። እንግዲህ ቤት በጊዜ ትመጣለህ ወይ ስትለው እሱን እኔ ያውቃለሁ ይልና እንግዲህ ገልመጥመጥ ያደርጋታል ማለት ነው። ያው ኸይር ስለሌለው ሰውየው እና እንግዲህ እንደዛ ስትለው አይ ማውራት ከፈለግሽ እዚሁ ሰፈር ነኝ ነይና እናውራ ይላታል ማለት ነው። እሷም ስልኩን ዲያራየም ነገሮችን ለመመለስ ስላልፈለገ ይጠን ማለት ነው ታደርጋታለች ማለት ነው። ወንድምሽ ስለሚመላለሽ ያለች ስትላት ለምን ቤት አይመጣም እንግዲህ ለምን ይሄን አልሽ ወይስ ደግሞ ወንድሜ እንዲነግረኝ የማትከለች ነገር አለሽ ስትላት እንግዲህ አይ ወንድምሽ የኔ ተቃራኒ ስለሆነ እኔና አንቺን ለማራራቅ ከዛም በመቀጠል እንግዲህ አንቺ ነሽ የኔና ወንድሜ እንደሆነ አንቺ ነሽ የኔና የወንድሜን ዲያራዬ ትጠይቃለች ማለት ነው። በቃ ያው እንግዲህ ዲያራዬ እንግዲህ ያላት ጠነሽ በማድረግ አልታገሰማትም። ሳላ ላይ ቁጭ እንዳለ ትነግራታለች። ክፍተት ማለት ነው። አንቺ ነሽ የኔና የወንድሜን ልጅነታችንን የነጠቅሽ ግዴታ ትላታለች። የምንፈልገውን ኑሮ እንዳንኖር ያረግሽን አንቺ ነሽ ትላታለች ማለት ነው። ዝም በይ ዝም ብለሽ እንደመጣልሽ አትቀባጥሪ ትላታለች ማለት ነው። ከዛም ስትላት ዝም አልልም መጀመሪያም እኮ እንዳወራ የፈለግሽው አንቺ ነሽ ትላታለች ማለት ነው። ስትላት እንግዲህ ዝምታዋን ትሰብርና እንግዲህ እውነታውን ትናገራለች ማለት ነው። እውነታውን እንግዲህ ልጅነታችንን፣ መዋደዳችንን፣ አብሮነታችንን አንቺ ነሽ የነጠቅሽን ትላታለች ማለት ነው። በጣም ትናደዳለች፣ ትበሳጫለች ማለት ነው። ከዛም እንግዲህ ቆይ ምን አይነት እናት ነሽ ትላታለች ማለት ነው። ወይዘሮ ትዝታም እንግዲህ ብድግ ትልና በጥፊ ትመታታለች ማለት ነው። በጥፊ ስትላት እንግዲህ ከዛም እንግዲህ በጥፊ መታሽኝ አይደል ለነገሩ እንዴት ማይካሉሽ ከማለት በላይ የምታደርጊው ነሽ ትላታለች ማለት ነው። ወይዘሮ ቀጥ ትልና እንዴ እማዬን ያልከው ስትለው የማይሆን ነገር አትቀማስም እንግዲህ ወደ እንዴ እኔ ልጅ ያደረግሽና ስለተላላታል ማለት ነው። እንደዛ ነው ያልኩት እኔ ስለየመለከት እማዬ የመጣህበትን ይላታል ማለት ነው። ውጣ ትለዋለች ማለት ነው። እሱም አይመለከትህም ነው ያልሽኝ? እንዴት ነው የማይመለከተኝ ይላታል ማለት ነው። ከዛ እንደዛ እየተባባሉ እያለ እንግዲህ አንተ ምን አገባህ እኔ ባቀረብኩህ እዚህ ውስጥ ምን አገባህ ትለዋለች ማለት ነው። እሱም እንግዲህ እንዴት ነው የማያገባኝ አንቺ በቃ ሁሌም ይሄ ነገርሽ በቃ እየተደጋገመ ናውጣ ተቤት ምናምን እንደዛ ነው የሚለው አይደንቀኝም። አንቺ ለገንዘብ ብዬ የቀረብኩሽ መሰለሽ ምናምን ይላታል። ከዛም እንግዲህ እንደዛ እየተቋቋፉ እያለ ማለት ነው ፈልጌ ነው አንድ ቀን እንኳን ልጄ እንድትይኝ ነው የምፈልገው ይላታል። እሷም እንግዲህ ትንተባተባለች ማለት ነው። አንድ ቀን እንኳ እናቴ ብትኝ እያለ ሲደጋግምባት በውስጧ አሰብ ታረግና ዝም በል አፍህን ዝጋ ከዚህ ውጣ ብያለሁ እያለች ሲጨቃጨቁ ከድንገት ናሆድ ይመጣል ማለት ነው። ናሆድም እንግዲህ ምንድን ነው የምትጨቃጨቁትና የምትጮሁት ሲላት አይ የምለውን ነገር ስላላደረገ ነው የጮህኩት ትላለች ማለት ነው። እና ይሄ እኮ የመኖሪያ ቤት ነው ይላታል ማለት ነው። ከዛም እንግዲህ እንደዛ እያላት እያለ ቶማስም ናሆድ እየረበሽኩህ ማለት ነው ይለዋል። ቆይ ቆይ የት ማውራት እንዳለብኝ እየነገርከኝ ነው ትልና እንግዲህ ናሆድን እንዴት ተለመደው ትጮህበታለች ማለት ነው። ቀጥታ ወደ ክላስህ ግባ ትለዋለች ማለት ነው። ከዚህ የዘለለ ምንጊዜም ሌላ ምንም ነገር እንደማታያውቃለህ ይልና እንግዲህ ትቷት ይገባል ማለት ነው። እሷም አፍህን አትክፈት ትለዋለች።
በቃ ልጆቿን ሁሉ እንደዛ አፋችሁን አትክፈቱ እያለች እንግዲህ ማባረር ጀምራለች ማለት ነው። ወይ መጥፎ ሴት ግን ጥሩ ልጆቿን የሚገርመው ነገር ደግሞ ሁሉንም ሶስቱና በነገራችን ጸባያቸውን እንዴት ልጆቿን እንደፈጠረላት ፈጣሪ ጥሩ ልጆች አድርጎ ነበር የፈጠረላት። ግን ደግሞ እሷ ራሷን በራሷ እንድትናቅ አድርገዋለች። እኛ መጥፎ የምንሰራች ማለት ነው። ያው እንግዲህ ያስጠላቸው ቶማስን በቃ እኔም ብቻ ይመስል ነገር ህይወት ሊያስናንጆ ያደረገው ሁሉንም ነው ማለት አረመኔ የሚጋደል ሊያሳጣኝ ማለት ነው ማለት እንግዲህ እየሮጠ ይሄዳል እገለዋለሁ እያለ። ከዛ እንግዲህ ጽዬና ቢኒ አንድ ላይ ቁጭ ብለው ነበር እና ይይዙታል። ከዛ ቤዝም እየሮጠች አብራ ትከተላለች ማለት ነው። እንግዲህ ቢኒም ያን ሁሉ ልፋትህንማ ስታከስረው ቁጭ ብዬ ማየት አልፈልግም ይልና ይዞ ያስቀረዋል ማለት ነው። እንግዲህ ጽዬም ቤዝም እንግዲህ ሁሉም ሆነው እንደምንም ታግለው ያስቀሩታል ማለት ነው። ትንሽ ጊዜ ነው ታገስ፣ ለትንሽ ጊዜ ነው ይሉታል ማለት ነው። ያን ሲሉት እንግዲህ የምንድን መታገስ ነው የምንድን ምጽዋት ነው እያለች እንግዲህ ማነች ቤዝ አሳብ ይገባታል ነገሩን ስለማታውቅ ማለት ነው። ያው እንደዛ ብለው ያስቀሩትና ወደ ቤት ይመልሱታል ማለት ነው። ከተመለሰ በኋላ እንግዲህ በመቀጠል ገንዬ ከያፌት ጋር ተገናኝታ በመግባባት እንደምንም ብላ እንግዲህ ያው እሱም ግልምጥምጥ እያደረገ ነገር ሰራተኛ አድርገኛ ምን ወደ ሰራተኛ ቀጥረ ያስብልሻል ሰራተኛ ቀጥረ እያላት እንደምንም ጥጥት አድርጋሽ እንደ ሌላ ስራ ሌላ የሚቀጥሉ ማለት ነው። በቃ ወረረ በኋላ እንግዲህ ያረጋታል ማለት ነው። ያው እናት አይደለች ለልጇ እኔ ሁሉ ነገር ጥጥት አድርጋ እንግዲህ እኔ ቤት ነገር ተቀማመጥ ማለት ነው። መብትና ግዴታሽን ከመለሳት በኋላ ደግሞ ማለት ነው ስናዝሽም እንደ ሰራተኛ እንደገና ደግሞ እንግዳ ማውጣት ማጭበርበር በቃ አለ አይደለ ያው እንደሱ ስለሚመስለው ሁሉም ሰው መጥፎ የሚሰራ ስለሚመስለው እንደዛ አይነት ነገሮችን አይፈቀዱም። ሚስጥር ማውጣት ምናምን ብሎ ያሳስባታል ማለት ነው። እሷም ያን ከተስማማች በኋላ ፈጣሪዋን እያመሰገነች ማለት ነው። እሺ እስማማለሁ ምንም ማለት እንግዲህ ትላለች ማለት ነው። ትግራታለች። ታዲያ ዳግዬስ ነገር ትላለች እንግዲህ ኤፉዬም ወደ ወንድሟ ታስባለች። እንግዲህ ዳግዬንም ደውላ እንደማትመጣ ስትነግረው ዳግዬም እንግዲህ እንዴት ነው የማትመጪው? ምግብ አብስለሽላት ሄደሽ የለ ወይ? በዛ ላይ ደግሞ ዛሬ አብስይላትና ነገ ጧት ደግሞ ትመለሻለች ሲላት አይ እንደዛ ሊሆን አይችልም ትለዋለች ማለት ነው። እሱም እንግዲህ ትንሽ በስጨት ይላል ማለት ነው ያው ስለለመዳት ገንዬን። በመቀጠል ገንዬም እንግዲህ አጎታል አይደል በቃ እኔ ስለማመጣ ምግብ ይዘጋል እንግዲህ ለእለት ያው አጎቱ ከብላ አይ ስለሌለ አለ የለም ብሎ ለማለት አለች ማለት ነው። ስላልፈለገ ከዛ እንግዲህ ሉሊት ማለት ነው ሉሊት እንግዲህ ናታን ሳላ ተመልሶ ቁጭ ባለበት በንዴት ያው ቁጭ ብሎ እያለ አቶ ናታን እዚህ ነው እንዴ የምታድረው ትለዋለች ማለት ነው። ከዛ እንግዲህ ጽዮንና እሷ እንደተለመደው ጭቅጭቃቸውን ይጀምራሉ ማለት ነው። እንግዲህ ጽዮንዬም እንግዲህ በየጊዜው ስለዛ ስለ ሲሊኮን ምናምን ነገር ስታነሳባት ማለት ነው። ከዛው ማለት ነው ሉሊት ብድግ ብላ በሀሳብ እሷና ጥላት ትሄዳለች ማለት ነው። ያለቃቀቁ ድንገት ስልክ ይደወላል። ስልክ የደወለችውም ወይዘሮ ዲያራ ነች። የት ነህ? ለምንድን ነው ስራ ትተህ እስካሁን ያልተመለስከው? ትለዋለች። የሆነች ወይዘሮ ደግሞ ጠገብ አይደል አሁን ገንዘብ እንዳለ ምናምን በማለት ትናገረዋለች። እሱም እንግዲህ መረር ብሎ መናገር ይፈልግና ብዙ ነገር ስለሚከስርበትና አሰበበት ስለማይደርስ እንደምንም ታግሶ ይስማማል። ከመደወሏ በፊት ልጇን አሁን እንግዲህ መረጃ ነግረዋለች። ሳብ አድርጎ በስልክ ፎቶ ያነሳል ማለት ነው። ሁሉንም ስብስብ አድርጎ እዛው ዱርጅ መልሶ ይገባል ወደ ክላሱ። እሷም ትመጣለች ማለት ነው። እናቱም ወደ ናራውና መኪና እንደምትልክለትና በሌሊት መምጣት እንዳለበት ስትነግረው በዛ ይስማማል። እንግዲህ ጽዬንም ቤዝንም መሄድ እንዳለበት ሲነግራት እንግዲህ ትቆጣለች ጽዬም ማለት ነው። እንግዲህ ያላሰቡት ስራ ገጥሞ ነው ስትለው ከዚህ አስወጥቶ የሚያስከድ ስራ ምንስ ቢሆን ነው ትለዋለች። ያን ሌላ ጊዜ እነግርሻለሁ እንዴት ማለት ነው በዛ ላይ ደግሞ በስልክ መጨረሻ አትችልም እንደ ስልክ እንኳን ታውቃለህ የሆነ የማላውቀው ነገር
ነገር ብዙ ነገር ያለ ይመስለኛል። እሱን ሌላ ጊዜ እነግርሻለሁ። መቼ ሌላ መቀጠል ደግሞ አቶ ያፌት እንግዲህ የልቡን ማድረግ ስለፈለገ እሷን መድኃኒት አውጦ ልጁን ማስወረድ ስለፈለገ የኔ ንግስት ከእንግዲህ ደግሞሻል፣ መድኃኒት ዋጭና ተኝ ይላታል ማለት ነው። ኤፉዬም እሱን ስለምታውቀው ኧረ አሰብክልኝ ማለት ነው ምናምን እያሉ እያወሩ እያለ ከዛም እንግዲህ ስለሱ ወንድነት ታነሳበታለች ማለት ነው። እንግዲህ ያው እሱ ሴት ጋር አብሮ እንትን ማለት አይችልም ማለት ነው። ያን ታነሳበታለች ማለት ነው። ከዛ አቤልም በመሀላቸው እየገባ ያቀጣጥላል ማለት ነው። ያን እያለ ያለ ገኔን እንግዲህ በግዳጅ መድኃኒቱን ውሃ ይዘሽ ነይ ውጣ ትተኛ እያላት እያለ ነው ያለቀው ማለት ነው። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልኝ እያልኩ ቪዲዮውን እዚህ ላይ አቆማለሁ ማለት ነው። ውድ ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ፣ አይከፈልበትም ማለት ነው። የእናንተ ድጋፍ ያስፈልገኛል።